ሌላ ጥያቄ አይን አላህ ይችንም አሁንም የሚሉት ነገር አለ። አይን አላህ Subhanahu Wa Ta'ala ምን ሱአሊ አይነ የጠራ ነው ይላሉ። አይን አላህ ነገር ግን ይችን ጥያቄ ያነሳት ማን ነው? ነብዩ አለይሂ ሰላቱ ወሰላም ራሳቸው ጠይቀዋል። ራሳቸው አይን አላህ ያለው ሙስሊም ላይ ያለ ሐዲስ ይሄ የተቀመጠ ሐዲስ ነው ያለ ሐዲስ ምን ይላሉ? አይን አላህ ያለውን የደረጃ ጥያቄ ናት። ኢንሳሐል ኸበር ይላል አብዱላህ አልአረቢ የሚባለው ሰውዬ ማለት ነው። ኢንሳሐል ኸበር አለ ይሄ ሐዲሱ ሶሂህ ነው ካልን ራሱ አለ ለደረጃ ለመካና እንጂ ላሌል መካን ይላል። ጥያቄው ለደረጃ ነው እንጂ ደረጃው አላህ Subhanahu Wa Ta'ala ከፍጥረታቱ ጋር እንዴት ነው ደረጃው ስትባል ባሪዋ ስትጠየቅ ሰማይ ነው ሰማይና መሬት ነው ሰውና ፈጣሪ ማለቷ ነው አለ። እንዴት አድርገው እንደበየዱት ምን العجب አይነ የምትለዋ في لغة العرب ስትቀመጥ መጀመሪያ ሊል መካን ነው ላሌል መካን ለመካን የምትመጣ ከሆነ ምን የሚባል ይዛ ትመጣለች። አይን አላህ ሚን ኸልቂሂ ሐዲሱ ላይ ደግሞ ሄደፍ የለም። አይን አላህ ሚን ኸልቂሂ አላህ Subhanahu Wa Ta'ala ከፍጥረታቱ አንፃር እንዴት ነው ደረጃው ተብሎ ሲጠየቅ ሚን መምጣት አለባት። በዚህ ነው በሶሪህ ሲመጣ ማለት ነው። ሶሪህ ግልጽ የሆነ አቂዳ ልንመሰርትበት እኮ ነው። በያይደን አይደለም። በትክክል ሲቀመጥ እንደዛ ነው። ስለዚህ አይነን ነብዩ አለይሂ ሰላቱ ሰላም ባሪዋን ጠየቋት ሲሰማ ብላ መለሰች። ሲሰማ እመጣበታለሁ። ሌላ የሚሉት ቀውል አለ እዚህ ላይ ልትዙልኝ የምፈልገው ማለት ነው። ምን ይላሉ? አላሁ ካን ቢላ መካን ወሆል አን አላማ አለይሂ ካን። ይህ ከማን የመጣ ነው? ከአልይ ኢብኑ አቢ ጧሊብ የመጣ ነው አሉ። የሚገርመው አላሁ ካን ቀብለል መካን እንስማማለን። አላሁ ካን ቀብለል መካን ፍጥረተ ዓለም ከመኖሩ በፊት አላህ ነበር። አዎ እንስማማለን። ወሆል አን አላማ አለይሂ ካን ይቺ ባዕዷ ጁምላዋ ግን መውዱዕ ነው ጭራሽ የለም ፊ ኩቱቢል ሙስሊሚን የለም። ይሄ ፊ ኩቱቢል ሙስሊሚን የለም። አቂዳ ምን መሰረተው እኮ ሶሂህ በሆነ ነገር ነው። በተግበሰበሰ ወሬ እኮ አይደለም። ይሄንን ضعيف ነው ብለው ሸይኹል እስላም ኢብኑ ተይሚያ ያሉትን ሸይኹል እስላም ኢብኑ ተይሚያ መጀመሪያ የማይቀበሉትን ታላቁ ኢብኑ ሐጀር ረሂመሁላህ الحافظ ابن حجر صاحب فتح الباري ይሄንን በጣም እንትን ضعيف እንደሆነ ቁልጭ አድርገው ተናግረውታል። ስለዚህ هذا ضعيف ቀውላቸው ضعيف ነው። የአሊ ኢብኑ አቢ ጣሊብ ይችናት እንደ ጀርባ አጥንት አድርገው የሚከራከሩበት ነገሩ እነሱ ጋር ضعيف እና ሶሂህ የሚባል መጀመሪያም ዒልሙ መውቀቱም ስለሌላቸው አቅሙም ስለሌላቸው ይሄ ضعيف ነው ይሄ ሶሂህ ነው የሰነድ ዕውቀቱም የላቸው መጀመሪያ። አይን አላህ ይችን ጥያቄ ያዙልኝ ሱአል አይን አላህ Subhanahu Wa Ta'ala የት ነው የሚባል ጥያቄ ከተነሳ አላሁ ፈውቀል ዐርሽ አላህ Subhanahu Wa Ta'ala ከዐርሽ በላይ ነው። አለ ሰማ ከሰማያት በላይ ነው። ከፍጥረተ ዓለሙ በላይ ነው አላህ Subhanahu Wa Ta'ala ያለው። ቃለ ተዓላ ክብሩ የላቀው ጌታ አላህ Subhanahu Wa Ta'ala ብሏል። አርረህማኑ ዐለል ዐርሽ እስተዋ አርረህማኑ ረህማን ዐለል ዐርሽ እስተዋ ከዐርሽ በላይ ሆነ ይላል። አይ አላ ወርተፈዓ ይሄ ከማ ጃአ ፊል ቡኻሪ ላይ የተረጋገጠው እንደዚህ አላ ወርተፈዓ የሰለፎቻችን የና አቡል አሊያ የነ ኢብኑ አባስ ተማሪ ናቸው። እነዚህ የፈሰሩት በዚህ አላ ወርተፈዓ አላ ከፋለ ከላይ ሆነ ወርተፈዓ ከላይ ሆነ አላህ Subhanahu Wa Ta'ala ፈውቀል ዐርሽ አይ አላ ወርተፋ በዚህ ነው የሚፈሰረው ከማ ጃአ ፊል ቡኻሪ ላይ እንደተረጋገጠው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም መላእክተኛው ነብይ ዐለይሂ ሰላቱ ወሰለም ሶሂህ በሆነ ሙተፈቅ ዐለይሂ ሐዲሳቸው እንዲህ ብለዋል። ኢነላህ ከተበ ኪታበን አላህ ኪታብን ጻፈ ፈሆ ያ መዝገብ እንደሁ እሱ ዘንድ ነው ፈውቀል ዐርሽ ከዐርሽ በላይ ፈውቀል ዐርሽ የት ይጠመዝዙታል የት ያስገዱታል ግልጽ እያለ ግልጽ ወዳልሆነ ነገር ይሯሯጣሉ። አላህ የት ነው? ፈውቀል ዐርሽ ጥያቄው ይጠየቃሉ ወይ? አዎ። ማን ጠየቀ? ነብዩ ራሳቸው። ማንን? ባሪያይቱን። ምን አሏት? አይነ አላህ ብለው ጠየቋል። አላህ የት ነው አሏት። ምን አለች? ቃለት ፊሰማ ከሰማያት በላይ ነው አለቻቸው። ፊ ማለት ውስጥ አይደል? ለሰማይ ውስጥ ማለት አይደል እንዴ? አይ ፊ አላም ፊ ቢማዕና አላ ሌላ ጋር የምንጻጸር አለ። ወላ ኡሰልበነኩም ፊ ጁዙዕ النخل ይላል። እንትኑ ቴምሩ ግን ውስጥ ሰቅላችኋለሁ አይደለም። ፊ ማለት አላ ነው። ፊ ቢማዕና አላ ነው። ምክንያቱም አርረህማኑ ዐለል ዐርሽ ሰዋ ከዐርሽ በላይ መሆኑን ሌላ ቦታ ነግሮናል። ያ ደግሞ ቁልጭ አድርጎ ፊን ወደ አላ ንውስጥ ያለው ለምን ሙሐወጥ አይደለም። አላህ ሰማይ ውስጥ አይከበብም። ጌታችን አላህ Subhanahu Wa Ta'ala ፈውቀል ዐርሽ ነው ከሰማያት በላይ ነው አላህ ሲሰማ እኔስ ማንነኝ አሏት። አንተ ረሱሉላህ አለቻቸው። በሊቹ ሙእሚናት ነፃ ለቀቃት አሉና ነብዩ አለይሂ ሰላቱ ወሰላም ነገሩና ሶሂህ በሆነ ሐዲስ ነው የተነገረው።
እነሱ ግን አላህ የት ነው ተብሎ አይጠየቅም። መጀመሪያ አይነ የምትባል ነገር ከዚህ የቀራ ነው ይላሉ። አዑዙ ቢላህ ሌላ ጥያቄ ሀሊላሁ ማዓና ለመሆኑ አላህ ከኛ ጋር ነውን? ይህ ጥያቄ ይነሳል። አላህ ከኛ ጋር ነውን? አላህ ከኛ ጋር ነውን? ጀዋብ መልሱ ይሄን ይመስላል። በደንብ ስሙ። አላሁ ማዓና አላህ ከኛ ጋር ነው። በሰምዒ ወደ ዳር ታል አላሁ አላህ ማዓና አላህ ሱብሓነሁ ወተዓላ ከኛ ጋር ነው። بسمعه በመስማቱ ከኛ ጋር ነው። ወሩእየቲህ በማየት ከኛ ጋር ነው። ወዕልሚህ በእውቀቱ ከኛ ጋር ነው። አላህ ሱብሓነሁ ወተዓላ አላህ ከኛ ጋር ነው። ያየናል፣ ይሰማናል፣ ይመለከተናል፣ ያውቃል የምናደርገው። ስለዚህ አላህ ከኛ ጋር ነው በእውቀቱ። ወሆ ማዓኩም አይነማ ኩንቱም ወሆ ማዓኩም አይነማ ኩንቱም እሱ የትም ቦታ ብትሆኑ ከናንተ ጋር ነው ይላል አይደል? በእውቀቱ ነው። ቢዛቲስ ብናደርገው አላህ Subhanahu Wa Ta'ala ምድር ላይ መጥቶ እኛ ጋር እክትላፍ ተቀላቅሎ ተንቀሳቀሰ አይባልም። ፈውቀል አርሽ ነው ብሏል። ፈውቀል አርሽ መሆኑን ነግሮን ከናንተ ጋር ነኝ የሚለው እኔ በእውቀት በድጋፍ በምን ከናንተ ጋር